ዛሬ ከፕራይም ሚኒስተር ጋር ነው ያያዋችሁና እነሱ ምን አይነት ሰው ነው ብላችሁ ነው የምታስቡት? ኤክስትራ ኦርዲነሪ ጭንቅላት ያላቸው ሰው ናቸው። ዋው ጥሩ አገላለጽ ነውና እንዴት ነው እንደዚህ ማለት ያቻላችሁት? በጣም ልቤን ስለሚነካ አመሰግናለሁ። ግን ኮስተር ነው የምትሉን ለምንድን ነው? በጣም ኮስተራል። እሺ እና እስከ ስንት ሰዓት ነው የምትሰሩት? እስከ 16 ሰዓት እንሰራለን። ዋው አትተኙም ማለት ነው? ከተማ እያስተዳደርኩ ሙሉ ጊዜ ነው? ኤግዛክት። አንዳንድ ሰው ደግሞ ያማቸዋል። ሰው በማወቅም ባለማወቅም የተለያየ ነገር ሊያማ ይችላል። ግን አትበላም አታስበላ እውነት ነው። ስለዚህ ቤት ውስጥ በመገባበት ሰዓት ያው መቼም ቤት ከንቲባ አይደለም። ታሪክ ነው የሰማሁትና ድሮ እንዲያውኑ አልነበረም አሉ ኑሮ። ታሪክ ይበቃናል ማለት ዋጋ መክፈል አለ። ነው አልጋ ባልጋ መንገድ የለም። እኛ ብቻ ወይስ እናንተም ትቸገራላችሁ? እንቸገራለን። እናንተ እስኪ ምን እናደርግ? ጨከን ካልን ግን እናልፈዋለን። መቼ ነው የምናልፈው? እናልፍበት በጣም አጭር ጊዜ ነው ከፊታችን ያለው። እናንተ ቅርብ ነው የምትሉት፣ እኛ ቢሮ ስንሄድ ራሱ መካቶ ልጠጡ ሄዱን ልናል። በምን ሞራል ነው መካቶ ሊጠጣ የሚሄደው? እኔ ምን አውቃለሁ? ጠይቁት እስቲ። ወረዳ አመራሮች ለምንድን ነው ቢሮ ማትቀመጡ? እኮ ለኔም ጥያቄ ነው። እስኪ አንድ ነገር በሉልን። ሚኒመም ቢሮ ተቀምጦ ተገልጋይ ካለ ለዛ ተገልጋይ ምላሽ መስጠት። እንደዚህ ማደርጉት እኮ ብዙ አመት የምንኖር ይመስላችኋል? ሞቺ የጥሪ ሁለት አንድ ቀን ጥለናት ለምንሄድ ዓለም። አዎ እኔም እንዲህ ነው የምለው። ገቢ አይደለም። ፈጣሪ አምላክ ማስተዋሉን ያብዛልን። አሜን። እኛ ሰው ሀገር ምንኖርስ ምን ትሉናላችሁ? በርቱ። መልካም ጊዜ። አመሰግናለሁ።